ደህና ናችሁ? እዚህ ያላችሁ ውጭ ያላችሁ እኔ ማህሌት እናት ነኝ። መብራት ገብረ ጻድቅ እባላለሁ። እባካችሁ ሚክም ብደውለት እንትን ብል አያነሳም። መብረቁም አያስገባኝም። ተስፋ የሚሉትም አያስገቡም። እቺ ውርሽዬ ናት ውርዬ የሚሏትም አታነብ መሰለኝ አታነሳም። እኔ አነጋግሩኝ። እኔ የሚሆነውን እነግራችኋለሁ። የሌለውን አታውሩ። ከኔ ራስ ውረዱ። ለይባችሁን ያዙዛ ወይ አብራችሁ በልታችሁ እንደሆነ እዛው ይወጣላችሁ። ሚኪ አሁን አላቃትም የሚለው አዲስ አበባ ቤቷ ያውቀዋል። እኔ እናቷ እንኳን ማላቀው ቤት ሚኪ ቤተኛ ነው። ይሄ ሌባ በዚህ ወጥቶ በዚህ ገብቶ አይበል ወይ ራስ ያውጣ ያጋልጥ ያለችበት። ከኔ ስም ወረዱ። መብረቅ የምትባል ልጅ ደግሞ ሙስሊም ነህ ለሰሙ። እኔ እኮ የትም አልሄድኩም። ባህሬን ጠይቅ ያሉት ይነግሩሃል። ስለኔ ጓደኞች አሉኝ። እኔ ነኝ የወሰድኳት። አላስቀምጥ ስትለኝ ነው ጥያት የወጣሁት። ስለዚህ ከየት ነበሩ? የእናቷ ወርቅ ነው የሚበሉት። ተመኘህልኝ እንደ አፍ ያርግልኝ። ይልቅ እንዲህ ያረጋችሁ የሰው ገንዘብ አታስቀሩ ያደነጋግራችሁ። ሀቅ ካላችሁ ያለችበት ያዟትና የሀቅ የገንዘብ ሀቅ አስመልሱ። አትቀባጥሩ። በተለይ መብረቁ ሙስሊም ነህ ለስሙ ያላያው አታውራ። እኔ ኩዌት የሚባል ሀገር አላውቅም። ሰምተሃል? አዎ እንግሊዝ ኤምባሲ ነው ሁሉ ተወልዶ ያድጉት። ማንንም ያቀኛል። ሌባ አይደለሁም እኔ። እሷ ተባብራችሁ የምታረጉት ካላችሁ እዛው ተወጡ። አታስገቡማ። ይሄ ስለምናገር ሚኪ የሚባልም አያስገባም። ስማ እኔ እሷ እናት ሆኜ እኮ ፈራአል እኮ መርቀነው 4 ሆነን መርቀነው 20 ሺህ ብር ሰጥቶኛል። ለሁላችን 20 ብር ሰጥቶኛል። የማለቱ እናት ሆኜን መርቄ ከፈርኦል 20 ሺህ ብር የተቀበልኩት ፈራኦል የዋርካሁን ለሁሉ እንደምታረገው መርቀናል ነው ያለው። እንደውም ቸግሮናል እርዳና